ክብርት ከንቲባ አዳነች አቤቤም ብር አለ። ከዛ ላይ ደግሞ ብዙ ደጋግ ኢትዮጵያውያን አሉና እነሱ ያግዙናል፣ ቤቱን እንሰራላቸዋለን ሚል ነገር ነው ያለንና እስኪ ቅድም የሆነ ነገር እየነገርከኝ ነበር ስለዚህ አካባቢው ላይ ስላለው ቤትና ስለዛ ነገር ነገር ነው። ብስሚላህ አልሐምዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መጀመሪያ ስሜ አብዱል ሐኪም ቃሲም ይባላል። እዚህ መስጂድ ኡስታዝና አሰጋጅ ነኝ። እና ካሊድ ጎረቤት ነው። እነሱ ችግር አሁን እናቷ ሞታች፣ አባቱ አጠገብ የለም። ስለዚህ ነው እህታችን ሊሊም መረጃ አግኝታ በስንት መከራ ይሄን ልጅ አግኝታ እረዳለሁ ብላች አሁን እዚህ ለመርዳት ማለት ነው ሁሉ ነገር እኔ አግዛለሁ አለች። ስለ ትምህርትም ሶስቱ ልጆች አንድ ላይ ስለ አስቤዛም ቤቱም ደግሞ ያስፈልጋል ለዚህ ልጆች ማለት ነው። አሁን ይሄ ቤት ቆርቆሮ በቆርቆሮ ነው ያለው እንደሚታዩት ማለት ነው። ቦታውም የተመቸ ቦታ አይደለም ለልጆች የተመቸ ቦታ ስለማይሆን ይሄን ቤት መሻሻል አንዱ ይሄን ቤት መሻሻል ነው። ይሄን ቦታ ልጆች መኖር እንደችሉ መሻሻል ነው ያስፈልገው። ሁለተኛው ይሄ ቤት ብቻ በቂ አይደለም። ይሄ ቤት ሰፈር ነው። ሰፈሩ ደግሞ ካርታም የለም። ሙሉ ሰፈሩ ማለት ነው። ካርታም የለም። ገና ፕሮሰስ ላይ ካለም እኛ እናቆም የምናውቀው ነገር የለም። ሳይት አለ፣ ሳይት ፕላኑ አለ፣ ካርታ የለም እንጂ ሳይት ፕላኑ አለ። ለመገንባት አሁን የግንብ ፍቃድ እንኳን ማግኘት አንችልም። የግል ካርታ የላችሁ? የግል ካርታ ገና የለም፣ ሳይት ፕላን አለ እንጂ። ስለዚህ አንደኛ ላይ እኔ ማለት የምፈልገው ለዚህ ልጆች መንግስት አካልም እንደ አንድ ግል ባለሀብት የኛ የኢትዮጵያ ህብረተሰቦች ባለሀብትም አለን። ለዚህ ልጆች ለወደፊት ጥሩ ሁኔታ የሚሆን አንድ ቤት መኖሪያ ቤት ብንገዛለት አባቱ አጠገብ ስለሌለ ሌላ ሰው ለዚህ ልጆች እኔ ነው የሚያስበው ምን ሰው ስለሌለ ከሀዘን ብልቅ አንድ ነገር እናደርጋለን ብንል አንድ ቤት አንድ ሱቅ ብንገዛበት ለዚህ ልጆች ብንሰጥ ጥሩ ለወደፊትም ለዛሬም እናቷ አደራም በትክክል እሱ የጀመረው አደራ ማለት ነው። ትምህርት እሱ የጀመረ አደራ ልክ ነው እስከ መጨረሻ ይጠናቀቃል ብዬ እኔ ያሰባለሁ። እኔ መልእክቴ ነው። ስለዚህ አሁን ቤቱን እዚሁ ባለበት መገንባትም ወይ የሚመለከተው የመንግስት አካል እነዚህ ልጆች አይቶ የተለየ ነገር ካልሆነ በስተቀር ባለው ሁኔታ ተነሱ ለመገንባትም አስቸጋሪ ነው ያለው ነገር ማለት ነው። ስለዚህ አሁን ባለው ሁኔታ እዚሁ ባለበት ሁኔታ ለመገንባት ቢፈለግ መገንባት የማይቻልበት እንትን ያለው ምክንያቱም ቤቱ ሰፈሩ አጠቃላይ ሰፈሩ ቆርቆሮ በቆርቆሮ ነው። ቤቱን አሳያችኋለሁ። ቆርቆሮ በቆርቆሮ ነውና ሁሉም ሰው ዝም ብሎ ነው የሰፈረው እንጂ ካርታ ምናምን የለውም። ሳይት ፕላን ብቻ ነው ያለው። ሳይት ፕላን ብቻ ነው ያለውና የሚመለከታቸው የመንግስት አካላት በጣም ብዙ ደጋግ ኢትዮጵያውያን አላችሁ፣ ባለሀብቶች አላችሁ። ክብርት ከንቲባ አዳነች አቤቤም እነዚህ ልጆች ማገዝ ቢቻል ነገ ደግሞ የህዝብ ውለታ ደግሞ በጥፍ መመለስ የሚችሉ ልጆች ይሆናሉና እዚህም ቤት ነገር መፍትሄ ብናበጅለትና እንደው ክብር ከንቲባም የሚመለከታቸው የመንግስት አካልም ባለሀብቶቹም ገና ታዳጊ 3 ልጆች ናቸው። ነገ ይሄን የሚደረግላቸውን ውለታ ደግሞ ለትውልድ እጥፍ አድርገው ይመልሳሉና የበኩላችሁን እንድታረጉልን የሚመለከታችሁ አካል ከዚህ ጋር በተያያዘ መልስ ብትሰጡን በጣም ደስ ይለናል። የቤቱ ነገር ከተስተካከለ የአንዳንዱ ነገር ሊሊ በላይ የልጆቹን ነገር ሸፍናለሁ ብላለች። ወጪውን የምግባቸውን የልጁን ብቻ ሳይሆን የወንድሞቹንም ጭምር የትምህርት ቤት እያንዳንዱ ነገር እሱ ስራ ጀምሮ ነገሮችን ማከናወን እስከሚችልበት ድረስ እኔ አግዘዋለሁ ብላለች። ጥሩ የሆነ ቤት ሶስቶችን ልጆች አንድ ላይ ማኖር የምንችልበት ደጋግ ኢትዮጵያውያንና ወይም ደግሞ የሚመለከታቸው አካላት ከሰጡ መልካም ነው። ሶስት ኮሚቴዎች አንዱ ሆነ ሁለት አካውንት ላይ ነው ብር የተሰበሰበ ያለው። እሱ አዋሽና ሲንቄ ነው። አዋሽ ላይ 1.5 ይሆናል እስካሁን ማለት ነው። ሲንቄ ላይ ብዙ ብርም የለም 7000 መሰለኝ። 7000 ስለዚህ ኦልሞስት 11.5 ሚሊዮን ብር ማለት ነው።
kabajamtoota uummata Itoophiyaadhaa kan biyya keessa jirtanis haala jirtanis warri Khaalidii fi ijoollee Khaalid fa'aa bira dhaabbachaa jirtan baay'ee isin galateeffanna. Egaa warroonni asitti qaamaan dhuftanii nu dubbiftanii ijoollee tana ni jirraa fi ni barsiifna bakka haadhaa buunee bakka abbaadhaa buunee waan dandeenyu hunda ni gargaarra jettan baay'ee isin galateeffanna. Galatoomaa isinin jechuudhaan barbaada. Asii achillee rakkoon Khaalidii fi ijoollee xixiqqoodha hin furamne jechuudha. Manni kun akka gartan kana jira jechuudha. Hin ijaaramne. Ijaaramuu barbaachisa. Mana kana ijaaruudhaaf hayyama jaarmaa nu barbaachisa. Kaartaa fi pilaanii nu barbaachisa jechuudha. Kanaaf qaamni dhimmi kun ilaallatu osoo yeroo ittiin kennin jechuudha. Namni irraa hin jijjiira. Mana kana ni ijaaraf qaamni jedhu nutti dubbachaadhaa waan jiruuf gara keenya dhufaadhaa waan jiruuf obboleettii teenya Lillii balaa irraa jalqabee jechuudha. Mana kana akka mijjatuuf goona jechaadhaa waan jiraniif isinis karaa keessaniin akka dhuftanii bakka tana haala jiru laaltanii haala nu mijjeessitaniifan waamicha kiyya isinii dabarsuu barbaada. Akkasuma obboleettii teenya kabajamtuu fi jaalatamtuu kantiibaa magaalaa Finfinneedhaa Aadde Adaanach Abeebeellee dhaamsan itti dabarfachuu barbaada jechuudha. Dhaamsa obbolummaadhaa, dhaamsa gartee namummaadhaa jechuudha. Namni nama gargaaruudhaaf nama ta'uun qofti gahaadha waan ta'eef ijoollee tana as durallee ergaan akka isin bira gahee isinillee dhageessan egaa dhagayaadhaa jirra sooshaal miidiyaa irratti ijoollee tanaaf manni jireenyaa tokko ni barbaachisa isinirraa jechuudha. Manni jireenyaa tokko ni barbaachisa. Yoo manallee dhabdan iddoon takka tagartee egaa itti daldalattu ijoolleen tun iddoo daldalaa qabeenya keenya jettee boruuf abdii gootee barnoota kana qalbii takkaan barattu san egaa isinirraas kajeeladhaa jirra isin eegaa jirra nagayaan dhuftanii egaa akka nu simattan ijoollee tana barnoota irratti egaa waadaa haadhaa guutuu irratti fakkeenya ummataaf ijoolleen tun waan fakkeenya namaaf ta'u waan dhaloota boruuf fakkeenya ta'u dalagee jechuudha mucaan Khaalidii. Kanaaf isinilleen nama jabaa tokko jabaadhu jechuun boruufillee kaayyoodha waan ta'eef galatoomadhaa harka nuu qabaadhaa isinin jenna. Galatoomaa ulfaadhaa ijji nagaa wal nu arguun isinin jaa. እናመሰግናለን። እሺ እኔ አባት